ቴስላ ባይሞት ኖሮ ኤሌክትሪክ በነፃ ነበር የምንጠቀመው። ቴስላ በምርምር እንዳረጋገጠው በከርሰ ምድር ውስጥ ዓለማችንን ለማብራት የሚያስችል የኤሌክትሪክ ኃይል አለ። ከሰው ልጅ የሚጠበቀው ይህን ኃይል አውጥቶ በነፃ መጠቀም ነው። ምጡቁ ቴስላ ይህን ፈጠራውን ለዓለም ሲያስተዋውቅ የኤሌክትሪክ ነጋዴ ከሆነው ቶማስ ኤዲሰን ጋር ግጭት ውስጥ ገባ። ቴስላ ይናገራል። የቤቱ አምፖል እንዲያበራ ገመድ አያስፈልገውም። በየመንገዱ የምትመለከቷቸው የመብራት ፖልና የተጠላለፉ ገመዶችም ጥቅም አልባ ናቸው። የስልክና የመኪና ባትሪዎችን ያለ ቻርጀር ኃይል መሙላት ይቻላል። በቴስላ ዓለም የስልክ ባትሪ አይዘጋም። መብራት የለም አይባልም። እንደ ሞባይል ኔትወርክ የሰው ልጅ ባለበት ሁሉ መብራት አለ፣ ለዛውም በነፃ። ፕሮጀክቱን ለመተግበር ገንዘብ ያስፈልጋል። ቴስላ ምሁር እንጂ ሀብታም አልነበረም። በገንዘብ እንዲደግፉት ባለሀብቶችን በሙሉ አናገረ። ማንም አብሮት ሊሰራ አልፈቀደም። እንዲያውም እንደ ጠላት አዩት። ምክንያቱም የሀብታቸው ምንጭ የሆነውን ኃይል በነፃ ሊያከፋፍልባቸው ነው። ቴስላ ቤቱን አስይዞ ከጂፒ ሞርጋን ባንክ ገንዘብ ተበደረ።